ፊልሙ እየጀመረ ነው። አልጋ ላይ መሄድ ይችላል። አይ ቅርብኛል ያልቃለ አይደል? አልጋ ላይ እንሂድና እዛው ካልጋሪ እንድንሄድ ይፈልከው እንደነገርኩ እንግዲህ ትንሽ ጊዜ ነው ያለኝ እኮ ላይክ 30 ደቂቃ ቢሆን ፊልም እኮ ችግር የለም። አንደኛ አምሮብሻል። ይቅርታ ባትነካከኝ ደስ ይለኛል። እዚህ ጋር እንደምትይው ማንም የለም፣ ብቻችንን እና የፈለግነውን ነገር ማድረግ እንችላለን። እና ምን እያረከኝ ነው? ገርሽ አንድ ነገር ስንል ስርዓትህን ወይኔ እናቴ ለኔ ስሜት እንዳለሽ ስርዓትን ያዝ ብንከባበር ነው የሚሻለው እኮ ለኔ ስሜት እንዳለሽ አውቃለሁ። ተረጋጋ መጀመሪያ። እኔ አንተን እንደ ወንድሜ ነው ማይክ ገብቶሃል። አንተ ወንድሜ ነህ፣ ከዛ በላይ ልትሆን አትችልም። ምን እናውቀው ነገር የለም። ተረጋጋ። እንዴ መጣ እዚህ ምን ሰራለህ? ቆይሽ ተረጋጊ። ነገር ልክ አይደለም። ሌላ ነገር እንዳትረዳ። ፈገግታ እንደምታስበው አይደለም። ተረጋጉ። አንቺም እንደምታስበው አይደለም። እኔ ልባውና ምክንያት ምንም እያደረግን ታዲያ ምንም ማስመሰል ማለት ምን እያለኝ እንደነበር ታውቃለህ? ተረጋግታ ቁጭ ብላ አውራ። ወንድ ጃር አንተ እኔ እየቀለድክ ነበር። ወዴ ልትከመጣ እኮ ላስረዳ አጣናለሁ ብለህ አይደል እንዴ? ቤቴን ቁልፍ ወሰድክ። ልክ ነህ። አንቺ ቤቱ የእሱ ነው፣ ቤቱ የእሱ ነው፣ የኔ ቤት ነው ብሎኝ ነበር። ሰላም ሰላም ሰላም! ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? እኔ ፈጣሪ ይመስገን ደህና ነኝ። እንዴት ናችሁ? ከአንድ ወር ከሁለት ወር ቆይታ በኋላ በድጋሚ ተከስተናል። እንግዲህ ይህ ቻናል ለሁለት ወር ያክል ስላልተለቀቀበት ቪዲዮ ላይክ በማድረግ ጀምሩት። ቻናሉ እንዲነሳ የፈለጋችሁ ቤተሰቦቼ ምን ልላችሁ ፈልጌ ነው፣ እኔ በጣም ናፍቃችሁኛል። እናንተም ብዙ ሰዎች በጣም የደወለላችሁ ሰዎች አለው። ምን ነው ጠፋ ቤኪ ወሎዬው ጠፋ እያላችሁ ኮሜንት ላይ ሁላ ስትጽፉ እያየው ነበርና ቤተሰቦቼ ከሐዋሳ ዩኒቨርሲቲ ዘንድሮ እንደምመረቅ ሁላችሁም ታውቃላችሁና በዛ ምክንያት ነው እና የጠፋሁት። ከዚህ በኋላ እንግዲህ አልጠፋም አለው ለማለት ያክል ነው። እና ምን መሰላችሁ ቤተሰቦቼ፣ እኔም ሁለት ወር ያክል ቆይቼ ጠፍቼ በአዲስ መንፈስ ስመጣ እናንተን አላሳፍራችሁም። በአዲስ በጥሩና ሞራል ባለው ነገር ነው እና ይዤላችሁ የመጣችሁት። ዛሬ ያሰብኩት ደግሞ ምንድነው ፕራንክ ነው ይላል። እንግዲህ በፕራንክ ብዙ ጊዜ ታቁኛላችሁ፣ ከዚህ በፊት ታቋላችሁና ዛሬ ያሰብኩት ፕራንክ ያው ሁላችሁም ፈገግታና ዱዱን ታውቃቸዋላችሁ። እነዚህ እንቁ የሆኑ ጓደኞቼ ናቸውና በጣም መወዳቸው ማከብራቸው ጓደኞቼ ናቸው። ምን አሰብኩኝ መሰላችሁ? ፈገግታን ትናንትና ደውዬ እባክህ ቁልፍ ስጠኝ፣ የቤትህን ቁልፍ ስጠኝ፣ አሳይመንት ምሰራዋለኝ፣ ብቻዬን ሆኜ መስራት እፈልጋለሁ ብዬ ከፈገግታ ቁልፍ እንግዲህ የዋህ የሆነ ልጅ አምኖ ሰጥቶኛል። ይሄው ቁልፉን ማለት ነው እና አምኖ ሰጥቶኛል። ምንድነው ላደርግ የፈለኩት ዱዱን እባክሽ የሆነ ፈገግታን የሆነ ነገር ሰርፕራይዝ ማድረግ ፈልጋለሁ፣ ለፈገግታ የሆነ ነገር አስባለሁኝና ስለሱ አንዳንድ ነገር እንድታማክርኝ እና ላገኝሽ ፈልጋለሁ ከቤቴ ብዬ የሱን ቤት ጭራሽ የራሴ ቤት አድርጌ ነው እንግዲህ በገዛ ቤቱ ነው እሷን ፕራንክ ማረጋት ማለት ነው። ሶ ዛሬ ፕራንክ የምትደረገው ልጅ ዱዱ ሻናት እና ዱዱ በቃ የምታውቀው ፈገግታ ለፈገግታ ሰርፕራይዝ ለዛ ለማገዝ እኔ ለማገዝ ነው የምትመጣው ማለት ነው። እኔ ግን በምላሹ ምንድነው ማረገው? እኔ በቃ ካንቺ ስሜት አለኝ፣ አንቺ ነው በቃ በብዙ ነገር ነው ማስብሽ ምናምን ብዬ በቃ አጋተታታለሁ ነው እንግዲህ የሰው ሚስት እና እንደምታውቁት ደግሞ ቤተሰቦቼ ዱዱ ከፈገግታ ቤት መጥታ አታውቅም፣ እሱም ወስዷት አያውቅምና ቤቱ የራሴ ነው ብዬ ለማሳመን በቂ ነው። አይታው እስካላወቀች ድረስ በቃ ቤቱ የኔ ነው የራሴ ቤት ነው በሰው ቤት አርጊ እሷን ፕራንክ ለማድረግ እሞክራለሁ። ያው ግን እንደምታውቋት እሷ ዱዱ የቤተ ክርስቲያን ሰው ነች። በሴትነት ክብሯ እንደዚህ አይነት ነገር ድርድር አታውቅም። እኔ ግን ለናንተ ስል ለናንተ ፕራንክ ነው፣ ለፕራንኩ ስል ጠፍቼም ስለመጣው ለናንተ መካካሻ ይሆነኛል ብዬ እስኪ የሴትነት ክብሯን እፈትናታለሁ ብዬ አስባለሁ። እስኪ ለሚኖረን ቆይታ ሁላችሁም ደስ እንደሚላችሁ ተስፋ እያደረግኩኝ ቪዲዮን ላይክ በማድረግ እንድትጀምሩት አሳስባለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። በዚህ ቤት በጣም ብዙ የሚያስቁ የሚያዝናኑና ብዙ ነገሮችን አብረን እናያለን። እስኪ ወደ ቪዲዮ። እሺ እንግዲህ ቤተሰቦቻችን እንዴት ናችሁልኝ? እንግዲህ እናንተን አክብሬ ይኸው ለሁለት ወር ማካካሻ የሚሆነኝን ፕራንክ ይዤላችሁ መጥቻለሁ። እንግዲህ እሷ ከትንሽ ደቂቃዎች በፊት ደውላልኝ ነበርና እንደደረሰችና ኦልሞስት ሰፈር እዛው ደርሻለሁ ወጥተ ተቀበለኝ ብላኛለች።
ምንም አታውቀውም። ምክንያቱም ከፈገግታ ቤት መጥታ ስለማታውቅ የኔ ቤት ነው ብዬ ማሳመን ስለምችል እዛ ጋርም እንግዲህ ምናምን አልጋዎች አሉ፣ አልጋው ላይ እንሂድ ምናምን ብዬ ላወራሽ እፈልጋለሁ ብዬ በጣም በቃ አስጨንቃታለሁ። ለእናንተ ብዬ ነውና ይህን ቪዲዮ ላይክ አድርጉት። ብቻ እሷን ተቀብለናት እንምጣና እስኪ የሚሆነውን ነገር አብረን እናያለን። ጠብቁኝ እስከዛው ድረስ። አሁን ፒስ ለምቦሳ ሳት ይዤሽ መጣሁ። ኧረ አይወለቅም፣ አይወለቅም። ምንድን ነው ጠፋሽ? ሰው ምንድን ነው ይሄ? ምንድን ነው ደግሞ ነጭ ነጭ ተመሳሰልና ሳታስቢ ደስ ይላል። እንግዲህ እንዴት ነሽ? ፒስ ነው ወይ? ሁሉ ሰላም? ጠፋሽ እኮ እኔ ራሱ ከተገናኘ ቆየን ምናምን። የዛኔ በቃ የማይሆን ፕራንክ እናደርጋለን ብለን ራሳችን ፕራንክ ሆነ። ልጅየው እንግዲህ እንደምታዩ ችግር አለበት ሲጀምር ፈገግታ እና ዛሬ በቃ የሚገርም ነገር ነው የጠራሁሽ። ምንድን ነው? ችግር የለውም። ከዛ በፊት ግን ፊልም እንይ እስኪ። ኧረ ችግር የለውም። ፊልም እንይ እኮ በዚህም የሰርፕራይዙን አንዳንድ ነገር አሳይሻለሁ። እዚህ ጋር ያሰብኳቸው ፕላኖች ምናምን ስላሉ እዚሁ ላይ ታች ቀመጣስ እዚያ ይመች። እንዴት ነሽ ታዲያ? ጠፋሽ እኮ። አይ ብዙ ጊዜ ቴንክ ዩ አመሰግናለሁ። ብዙ ጊዜ እኮ ላገኝሽ ሞከርኩኝና ላይክ ልትገኝ ግን አልቻልሽ። ስራ ትምህርት ምናምን እያልሽ በጣም ቢዚ ሆንኩ። እና እንዴት ነሽ? ደህና ነኝ። አምሮብሻል። ወይ አመሰግናለሁ። ምንድን ነው ይሄ ፈገግታ? ይሄ ውበት አይታዩም እንዴ? ምን ነው ተሽኮረመሽ? አይ ይኸውልሽ እና ፊልም እንይ። ፊልሙ ላይ ምንድነው ሰርፕራይዙ? ምንድነው? ችግር የለውም። ትቸኮያለሽ እንዴ? ላይክ ካልቸኮልሽ ችግር የለውም። ሰርፕራይዙን እነግርሻለሁ። ግን ከዛ በፊት ወይስ እዛ ጋርም አልጋ አለ እኮ አልጋ ስላለ ወይ እዛ ጋር ይመችሻል። ተቆረቆርሽ ነው? አይ እዛ ጋር መሄድ ይችላል። በፍጹም እዚህ ጋር እንቀመጣለን። ነው አይመችሽም? ይሄ ምናምን ከምር ችግር የለውም እንዴ። ለምን አልጋ ጋር እንሄዳለን? ምን ማለት ነው? አይ ምን ችግር አለው? ችግርማ የለውም። አይ ያ ማመን አለማመን ጉዳይ ሳይሆን እኔ አልጋ ላይ መሄድ አልፈልግም። እዚሁ ጋር ተመችቶኛል። ትንሽ ችግር የለውም። ስላለችብኝ እሷን አቁሜ ነው የመጣሁት። ገባኝ እኮ ለዛ ቶሎ ለመጨረስ እኮ ችግር የለውም እኮ እያስገደልኩሽ እኮ አይደለ። ኖርማል ችግር የለውም። እና ምን አሰብኩኝ መሰለሽ? እዚህ አይመችም። እኔ አንደኛ እዚህ አቧራ ነው። ለምን አቧራ ይነካሻል እኮ? ኧረ ችግር የለውም። ገብቶኛል እኮ ችግር የለውም። ምን ካልተመቸሽ እኮ ብዬ እኔ ተመችቶኛል። ከምሬ ነው። በጣም ነው የተመቸኝ። አይ ፊልሙም ረጅም ሰዓት ምናምን ስለሆነ ምናልባት ወገብሽ እንዳይምሽ እንደነገርኩ እንግዲህ ትንሽ ጊዜ ነው ያለኝ እኮ ላይ 30 ደቂቃ ቢሆን ፊልም እኮ ችግር የለውም። አይ ይቅርብኝ፣ ቢቀርብኝ ይሻል። ችግር የለውም። እያስገደድኩሽ አይደለም። አይ ነው ገብቶኛል እኮ። ምን አታምኚኝም ነው አይደለም? እንደዛ እንደማላስብማ ታውቃለህ። አንተ እኮ እንደ ወንድሜ ማይክ ሰው ነህ እኮ። ያው አንቺ ነሽ የምታይኝ። እኔ ጋር ያለውን ነገር ላታውቂ ትችያለሽ። እሱ እኔ ጋር ያለውን ነገር ላታውቂ ትችያለሽ። ኤኒዌይስ ፊልሙ እየጀመረ ነው። አልጋ ላይ መሄድ ይችላል። አይ ቅርብኝ ነው። አልጋ ላይ አይደለም። አልጋ ላይ እንሂድና ለምንድን ነው አልጋ ላይ እንድንሄድ የፈለግከው? ምን ማለት ነው? ፊልም እንድናይ ነው። አንቺ እንዳያምሽ ነው። ይሄ ሲጀመርም ይሄ አቧራ ነውና አቧራው ላይ መች ይችላል። እንደዚህ ደግሞ አምሮብሽ እኔ ጋር ማሽ አድርገሽማ ጭራሽ መሬት ላይማ መቀመጥ አይሆንም፣ በፍጹም አይሆንም። አልሄድም እኔ። ችግር የለውም። እሺ ብቻ የጠራሁሽ ሰርፕራይዝ ምናምን ብዬ አይደለም። እና ምንም የምናየው ነገር የለም። እኔ ትመችኛለሽ አውቃለሁ። ኖ ችግር የለም። እዚህ ጋር ሌላ ድራማ ምናምን መፍጠር እኮ አያስፈልግም። ትመችኛለሽ ማለት ነው። ለእኔ ስሜት እንዳለሽ አንቺም አውቃለሁ። ማነው ስሜት ያለው ላንተ? እኔና አንቺ እኮ እንተዋወቃለን አይደል? ምን በምንድን ነው የምንተዋወቀው? ነው ችግር የለም። ስሚኝ፣ ቆይ አዳምጪ።
ግዴታ ነው። ወዴት ነው? አይ ለምን አይነት ቀልድ ነው የምትቀልደው? ቀልድ መሆኑ ነው? ነው ቀልድ አይደለም እንድትሽ ቀልድ መሆኑ ነው። ባለፈው ቪዲዮን ሲሰራ ነበር የዛን ጊዜ አስተያየትሽን አይኖችሽን ያየሁትሽ ነበርና አይኖችሽን ምናምን ለኔ ስሜት እንዳለሽ ያስታውቃል። ማን ያለው? እኔ ያለኝ ብዬ ግዴታ ፈገግታ መኖር የለበትም ህይወትሽ ላይ። ለምን እኔ ትወጂዋለሽ? እሱ ይመቸኛል። ምንሽ ነው? ፍቅረኛሽ አይደለም እኮ። ፍቅረኛ የምትሆንበት አጋጣሚ አለ? እሱን አላውቅም፣ ሊኖር ይችላል እኮ። ስለዚህ ገና ባለ ትዳር አይደለሽ ማለት ነው። ኦኬ ስላልሆንኩኝ ግን ላንተ ስሜት አለኝ ማለት አይደለም። ኖ እኔ ግዴታ ለኔ ስሜት ይኖርሽ አይደለም። እኔ አልመችሽ? አትመቸኝም። እኔ አንተን እንደ ወንድሜ ነው ማለት እኮ። አንደኛ አምሮብሻል። ይቅርታ ባትነካከኝ ደስ ይለኛል። ኖ ያስገደድኩሽ አይደለም። አይ ኖ ግን ገብቶሻል። አንደኛ በጣም ነው የምታምሪ። ፕሊዝ አትንካኝ። ኖ አልነካሽ። እሺ ችግር የለም። እኔ ሴት ልጅ በግድ ምንም ነገር አላደርጋትም። ችግር የለውም። ብቻ እንደዚህ የቤቱ መዓዛ ምናምን ምንም እየታየኝ አይደለም። የቤቱ መዓዛ ጸጉርሽ በጣም ነው አትንካኝ አልኩህ እኮ። እያናደድከኝ ነው። ለምንድን ነው የምትናደጂው? ቤኪ እኮ ነኝ። ማንም ሆነ እንዴ? ኖ አታምኚኝም ነው? አላምንም። እንዴ ላንቺ ስሜት አለኝ እያልክ እንዴ ነው? እና መውደድና ማፍቀር ምን ችግር አለው? ምን ማለት ነው? እዚህ ጋር እንደምታየው ማንም የለም፣ ብቻችንን እና የፈለግነውን ነገር ማድረግ እንችላለን። የፈለግነው ነገር ማድረግ እንችላለን። ማንም አይሽም። እንዴ ነው የምታስበኝ? የፈለግነውን ነገር እናድርግ እኮ ነው ያለው። እና የፈለግነው ነገር ምን ማድረግ ምን ማለት ነው እኮ? ላይክ አንድ ላይ መሆን እንችላለን። አልፈልግም። እኔ ሲጀመር እኔ እና አንቺ አንድ ላይ መሆን ካፍሉሽ ነው። ስሚ እኔ እና አንቺ ምን ማለት ነው? ቀስ በይ እንጂ አትንካኝ። ተረጋጊ። እዛ ራስን ችላ አውራ። ችግር የለውም። ተረጋጊ። ራስን ችላ አውራ እኮ ተረጋጊ። ችግር የለውም። ነው እየነካውሽ አይደለም። ልቀቀኝ። ለኔ ስሜት እኮ እንዳለሽ አውቃለሁ። እዛ ሆነ አውራ እኮ። አትጠጋኝ። ተረጋጊ። ምንድን ነው የምትይኝ? አታስቸግሪ። ለኔ እኮ ስሜት እንዳለሽ አውቃለሁ። አትንካኝ። ስርዓትን ያዝ። እየነካውሽ አይደለም። እና ምን እያረከኝ ነው? ገርሽ አንድ ነገር ስሚ። ያሙሃል አንተ። ልቀቀኝ እንጂ ቦርሳዬን ልቀቅ እንዴ! ቦርሳዬን ልቀቅ እኮ ነው ማለት አውቃለሁ። ለኔ ስሜት እንዳለሽ ማነው ላንተ ስሜት? ለኔ ስሜት እንዳለሽ ያሙሃል እንዴ! ስርዓትን ያዝ። ስርዓትን ወይኔ እናቴ። ለኔ ስሜት እንዳለሽ ስርዓትን ያዝ። ስርዓትን ያዝ። ብንከባበር ነው የሚሻለው እኮ። ለኔ ስሜት እንዳለሽ አውቃለሁ። ተረጋጋ መጀመሪያ። እኔ አንተን እንደ ወንድሜ ነው ማይክ ገብቶሃል? አንተ ወንድሜ ነህ። ከዛ በላይ ልትሆን አልችልም። አውቃለሁ። እና ካወቅ ለምን እንደዚህ አይነት ቤት ድረስ እኔ ሰርፕራይዝ ብለኸኝ አንተን አመኘክ ጥሩ ነገር ለማድረግ ነው እዚህ ድረስ የመጣሁት ጊዜን ሰቦቼ ማለት ነው። አንተ ለዚህ አይነት ማይረባ ምክንያት መስማት ስሜት አለኝ ምናምን እያልክ እኔ ላይ የተቀለደብኝ አይደል? ምን ማለት ነው? ግን ለኔ ሁላችንም የምናውቀው ነገር የለም። ተረጋጋ። እንዴ መጣ እዚህ ምን ሰራለህ? ቆይ እሺ ተረጋጊ። እንደምታስበው አይደለም ፈገግታ እኮ። እሺ እለግሻለሁ። ቁጭ በሉ መጀመሪያ። እንደምታስበው የምታየው ነገር ልክ አይደለም። ሌላ ነገር እንዳትረዳ። ፈገግታ እንደምታስበው አይደለም። ተረጋጉ። አንቺም እንደምታስበው አይደለም። እኔ ልባውና ምክንያት ምንም እያደረግን አይደለም። ይሄ ነገር ፕራንክ ነው። እባካችሁ ፕራንክ እያደረኩሽ ነው። ይሄው ካሜራ የምን ፕራንክ ነው? የምን አባ ፕራንክ ነው? አውራኝ እዚህ ጋር የምን አባ ፕራንክ ነው? እኔ እንደዚህ የምትጫወትብኝ ፕራንክ አይ እንትን ምንም ታስመስል ታያለህ። ምንም ማስመሰል ማለት ምን እያለኝ እዛ ነበር። ተቀበል። ተረጋግታ ቁጭ ብላ አውራ። ወንድ ጃር አንተ እኔ ነኝ የቀለድክ ነበር። ነው አይደለም? ዱዱሻ ተረጋጊ። ይሄ ነገር ፕራንክ ነው። እባክሽ ይሄው ነገር የማይሆን ነገር እየጠረጠረ ነው። ይሄው ያንተ ጥፋት ነው እኮ። ፕራንክ ምን እያደረጋችሁ? ፒሲ የተነካካችሁ ነው ፕራንክ? ምንድነው? አይደለም ተረጋጊ። ማች ለብሳችሁ ነው ፕራንክ? በአጋጣሚ ነው። እኔ መጀመሪያ ሲጀምር ፈገግታ በእናትህ አንዴ ቁጭ በል። ወደ እነሱ ከመጣሁ እኮ ላስረዳ አጣናለሁ ብለህ አይደል እንዴ ቤቴን ቁልፍ የወሰድኩ? ልክ ነህ። አንቺ ቤቱ የእሱ ነው፣ ቤቱ የእሱ ነው፣ የኔ ቤት ነው ብሎኝ ነበር እኮ። አውቃለሁ እኮ ግን ፕራንክ ነው። ይሄው ካሜራ እያየሁ አይደል እንዴ? ከመጀመሪያው ጀምሮ ማየት ትችላለህ። ይሄው አትይኝ። ፕራንክ ነው ፈገግታ፣ ፕራንክ ነው። ይሄው ካሜራው ይሄው እዚህ አስተካክለው።
እዛ ውስጥ ነበር ስለማይታይ ነው እዚህ ጋር ያስቀምጥ። ጭራሽ እየቀረጽክ ነበር። ኦኬ ፕራንክ ቢሆንስ ምን ብለን የተቀበልከኝ? እኔ እኮ ላንብበት ነው። በጣም ተፈጽሞ ነው። እሺ ተረጋጉ በእናትህ። ጭራሽ ዱዱን ነው ያመጣው። አንድ ጊዜ ተረጋግተሽ ሌላ ነገር ስንት ነገር እንዳስብ እያደረከኝ ዱዱሻ ይሄ ስራው ባህሪ ሆኖታል። ኖ እኔ እንደዚህ አይነት ነገር ላንቺ ድራማ መሰሩት ሁለታችሁ ማለት እኔ እየጠረጠርኩኝ ከዛ በኋላ እኔ ምንም እንትን ኖ እንደዛ ምንም እኔ ምንም የማውቀው ነገር የለም። አንድ አይደል ምን አታውቂም? ምንም የምታውቀው ነገር የለም። ኖ እኔ ላስረዳ እድሜ ላንተ ይኸው አጣላ እንደዛ አለ ኖ አይደለም። እኔ ይሄን ነገር ፈልጌው እንዴ እኔ እንደም ከፋፍተ ላይ ወጣ ፕራንክ ነው ቦርሳው ነው ሲሆን እንደምታስብ እኮ አይደለም። እግዚአብሔርን እንደዛ አይደለም። ዱዱሻ እኔ ንገሪው የምር እኔ ፕራንክ ደግሞ ንገሪው ይለኛል። በአንተ ምክንያት ነው እየተጣላን ያለ ነው። ለምን እንደዚህ አይነት ነገር ማድረግ አስፈልገ ሲጀምር ኩሽ አሁን እንደ ትልቅ ሰው ቁጭ ብለን እኮ መነጋገር ትልቅ ሰው አንተ ፈገግታ እኔን ጠርጥረኝ ነው አይደለም? እኔን ጠርጥረኝ ነው እኮ እኔ ምን አደረኩኝ? እሺ ፕራንክ ግን መናገር አልነበረብህም። ፕራንክ ነው አንተ እኮ ታይሚንግ ነው ታውራውን ነገር እንዳምን ነው የምትፈልግ እኮ እመነኝ። ምክንያቱም ይሄ ስራው ባህሪ ነው። ታውቃለህ ፕራንክ ላደርጋት እኮ ነው። በጣም ብዙ ጊዜ ሰርቻለሁ እንደዚህ አይነት ፕራንክ አውቃለሁ። ልትነግረኝ ይገባል። በዛ ላይ ደግሞ ዱዱ ነው አትፈቅድልኝማ እንዴ ሲጀመር ኖ በገዛ ቤት አንደኛ ቤት መጥታ ታውቃለች። የኔ ቤት ይሁን አይሁን ታውቃለች ኩሽ በቃ ሲጀመር የኔ ቤት ነው ብለህ ነው ደግሞ ማን እኔ የመጣሁት ሲጀመር ላንተ ብዬ ነው። የሆነ ሰርፕራይዝ አለው ምናምን ብሎ ነው ያስመጣኝ። ሄዳላችሁ አሪፍ ነው። ምን ማለት ነው? ኢየሱስ ማረፈ ፈገግታ አንተ ለሚያልፍ ቀን የማያልፍ ነገር አትናገር። ምንም የሚያናድድ ኖሮ ነገር ሳይሆን እኮ ልክ ነህ እኮ ኖ ልክ ነህ ፕራንክ ነው። እንዴት ነው የማውቀው? ሜቢ እንደዛ ቢፈጠርስ ብለህ እየቀረስክ ቢሆን በምለው ማውቀው ጭራሽ ደግሞ እየቀረስካት ነው። እኔ የጓደኛዬን እንደዚህ አይነት ነገር እንዴት ያደርጋል ብለህ ትጠብቃለህ? ይሄ አንተ ጥፋት ነው። ባንተ ምክንያት እየተጣላን ያለ ነው። እንዴት ታጣላኛለህ? ቤት ድረስ አምጥተህ ከሱ ጋር ታጣላኝ ነው ሀሳብህ? ተሳክቶልሃል። በጣም ኧረ ተው በእናታችሁ። እኔ እንደዚህ አይደለም። እኔ ያላሰብኩትን ነገር ፕራንክ አስበኝ ነው አሁን እንዴ። ኧረ በእናትህ ፈገግታ እንዴ ጭራሽ ባነሳ። አንተ ደግሞ እኔ ልትረዳኝ ይገባል። እኔ ምንም የማውቀው ነገር የለም እዚህ ጋር አላንተ ብዬ ነው የመጣሁት። ያንተ ቤት እንደሆነ ራሱ ምንም የማውቀው ነገር የለም። እንዴ እኔ ከፈለክ ቪዲዮ ማየት ትችላለህ። እኔ ፕራንክ ነው ከመጀመሪያው እናደኛል። በጣም ያናደድከኝ። እንደዚህ አይደረግም። ሰው ምንም ነገር ብታረግ መብት ነው። ግን ቪዲዮን እያያችሁ በጣም ድራማ ትችላለህ። አንድ ጊዜ ብቻ እንድታዳምጠኝ እኮ ነው። አንተ ምንድን ነው አይደለም ሰው ዳቢክ ልቀቀኝ። ተረጋጋ እንጂ ተረጋጋ። ይኸውልህ ስማኝ፣ ቆይ አንዴ ስማኝ። አንድ ጊዜ ብቻ እኔ ባልመጣ ምን ልታረጉ ነበር? ኖ እኔ ምንም ላረጋ ነበር ነው ባክህ ፈገግታ። እኔ ባልመጣ በቤቴ ጭራሽ በቤቴ ፕራንክ ነው አላምሽ ከምር ነው እኔ አታምነኝ። አንድ ጊዜ ብቻ ዳም እኔ ይሄን ነገር አስቤው አይደለም። ጥሩ ነገር ነው ያደረገው። ልክ ነሽ ዱዱሻ አሪፍ ነው ያደረገው። እንዳሰብከው አጣልተህናል፣ ተጣልተናል። እኔ ልጣላችሁ አስቤ አይደለም። እና ምን ልታረገን አስበህ ነው? መጀመሪያ እኔ ያሰብኩት ያያንን አስተያየት ላይክ ላይ ሁኚ ነው ያየኝ እኮ እኔ ፕራንክ ነው ወዳልተፈለገ ነገር ይሄደው። ለምንድን ነው ቦርሳዬን የጎተትከው? ሲጀመር ፕራንክ ነው፣ የፕራንክ አካል ነው። ለምንድን ነው የማታምኚኝ እኮ? አንቺ ካላመንሽ እንዴት ነው እሱ የሚያምነኝ? ቤት ውስጥ ተመቶ እንደዚህ አይነት ፕራንክ ይደረጋል እኮ። አንቺ ካላመንሽ እንዴት እሱ ያምነኛል? አሁን እኮ እኔ ላረግ የምችለው እኔ ማላምንህም ከዚህ በኋላ በቃ ተወኝ። በፈጣሪ